ሃይ እንዴት ናችሁ? ሰላም ናችሁ? የቲክታክ ቤተሰቦች ሁሉ ሰላም ነው ወይ? ዛሬ ደግሞ እንደምትመለከቱት ከሶስት ወር ከ26 ቀን በኋላ ኦልሬዲ 4 ወር ማለት ነው። በቃ ከዛ በኋላ ያለውን ነገር ይሄንን በርበሬ ምናምን በሙዝ ተክል በርበሬውን በአንድ ላይ ተክዬው ነበርና ያው እንደምትመለከቱት እነዚህ አዳዲስ ሙዞች ናቸው። እንዴት ነው ሙዝ ከተተከለ በስንት ወር ይደርሳል? በከስንት ወር በኋላ ይቆረጣል ሙዝ የሚለው ነገር ሰርቼው ነበርና ከዛ በፊት ይሄው እንግዳስ አዳዲስ ሙዞች እነዚህ ናቸው። 4 ወር አሁን የሞላላቸው ከሁለት ከሶስት ወር በኋላ እንደ ሙዝ ዘለላ ምናምን እንደሚሸከሙ ምንም ጥርጥር የለኝም። ግን ይኸው ሙዝ ውስጥ ደግሞ ቃሪያ እነዚህን የመሳሰሉ ቃሪያዎች ናቸው። ሙዝ ውስጥ ያሉ ቃሪያ ማለት ነው። ስለዚህ ሙዝ ደግሞ ምን ያህል ወር ይቆያል ላላችሁት ወይም ለመድረስ ከተተከለ በኋላ ሲተከል ያለውን ነገር አሳይቻችሁ ነበር። አንድ ሙዝ ከተተከለ በኋላ እነዚህ አሁን የሙዝ ችግኝ ነበር ተተክለው አሁን ኦልሬዲ ከ4 ወር በኋላ ወደዚህ አድገዋል። ከሁለት ወር በኋላ ደግሞ እርግጠኛ ነኝ ዘለላ መሸከም ይጀምራሉ። ይሄ የሙዝ ችግኝ ነው ተተክሎ አሁን እየሰጠ ወይም የተሻለ ምርት እየሆነ እየሄደ ያለው ችግኝ ነው። ስለዚህ አንድ ችግኝ ከተተከለ በኋላ እስከ 3-4 ወር ያህል ይሄንን ያህል ይሆናል። አሁን ይህ ውሃ ሲገባበት ዳፕ ማዳበሪያ ምናምን ሲጨመርበት በአንድ ወር ውስጥ ሌላ ይሆናል። ውስጡ ሲሰራ ግብአቶች ስንጨምር ሌላ መሬት ነው የሚሆነው። ከዛ በኋላ አንድ ወር ደግሞ ሲቆይ ዘለላውን መስጠት ይጀምራል። ይሄ በፊት እናንተን አሳይቻችሁ ነበር ባዶ መሬት ነበር። ይሄ ማንጎ ያለበት ነው። ይሄው እንደምትመለከቱት ይሄ የተተከለ ነው። በፊት ደግሞ ያለ ሙዝ ይሄ ነው። ያው በፊት ያለው ይሄንን ከመትከሌ በፊት የተከልኩት ተተክሎ እየሰራ ያለሁት ይሄንን ይመስላል። ይሄው እንደምትመለከቱት ይሄንን ይመስላል። ይሄንን ይመስላል። ይሄንን ይመስላል። እና አሁን ግን ላሳያችሁ የፈለኩት ይሄ አዲስ ሙዝ ከተተከለ እስከ 4 ወር ያህል ይሄ እስከ 4 ወር ይሄ እንደዚህ አይነት ይሆናል። ከዛ በኋላ ደግሞ ያው ከሁለት ወር ልዩነት ያ ማለት ከ6 እስከ 7 ወር ድረስ ሙዝ ዘለላ መስጠትና ወደ በ8 ወር ውስጥ መቆረጥ ይጀምራል ማለት ነው። ያው እንደምትመለከቱት ይሄንን ይመስላል። የተከሉ አዳዲስ ሙዞች ይሄንን ይመስላሉ። እንግዳውስ ሙዝ ለመስራት ለምትፈልጉሉ እንደዚህ ነው። የግብአቱ ሲገባበት በቃ ሌላ ይሆናል። ምንም አያጠራጥርም ማለት ነው። ምንም አያጠራጥርም። ስለዚህ ደግሞ እውነት የሚሰሩ ሙዞች አሁን